ሰላም ጤና ይስጥልኝ የተከበራችሁ ኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የአማራ ክልል መንግስት በተለያዩ የክልሉ አካባቢዎች የህግ ማስከበር አቅምን ለማጠናከርና ለማሳደግ በሚል በርካታ አዳዲስ የሰላምና የደጀን ኃይሎች አሰልጥኖ በማስመረቅ ላይ ይገኛል። በዚህ መሰረት በደቡብ ወሎ ጊምቢ ከተማ፣ በኮምቦልቻ፣ በደቡብ ጎንደር፣ በደብረ ብርሃንና በባህር ዳር ከተሞች መጠነ ሰፊ ወታደራዊ ስልጠናዎች ተካሂደዋል። የምረቃ ስነስርዓቶቹ ተከናውነዋል። ይሁን እንጂ እነዚህ አዲስ የተመረቁ የጸጥታ ኃይሎች ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች ወይም ዩኒፎርሞች የተለያዩ መሆናቸውን አዲስ ማለዳ በዘገባው አመላክቷል። ከዚህም በተጨማሪ በወልቃይት አካባቢ ተከዜ የተሰኘ ተጨማሪ ኃይል እንዲሁም በአላማጣና በራያ አካባቢዎች የተውጣጡ የራያ ኃይሎች የሞራል የስነ ልቦናና የዝግጁነት ስልጠናዎችን በመጨረሻው ምዕራፍ ላይ አድርሰው ምረቃ እያከናወኑ እንደሚገኙ ታውቋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ በኮምቦልቻ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር አዲሱ ጥምር የጸጥታ ኃይል ከህዝቡ ጋር የጠበቀ ቁርኝት በመፍጠርና ከሀገር መከላከያ ሰራዊት ጋር በመቀናጀት የህዝብን ደህንነት የሚያፈርሱ እኩይ እንቅስቃሴዎችን በአስቸኳይ ማክሸፍ እንዳለበት አሳስበዋል። የንድፈ ሀሳብና ወታደራዊ ስልጠና ምረቃ ላይ የተገኙት የ11ኛ ክፍለ ጦር አዛዥ ሜጀር ጀነራል አድማሱ አለሙ በበኩላቸው የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር የሰሯቸው ስራዎች ለብዙ ስኬቶች መሰረት መሆናቸውን ገልጸው ወደፊትም ይህ ወታደራዊ ቅንጅት ይበልጥ ተጠናክሮ እንደሚቀጥል በጥብቅ አረጋግጠዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንደሰን በበኩላቸው ተመራቂዎች የሀገርን ነጻነትና ሉዓላዊነት የማስጠበቅ ታሪካዊ አደራን በከፍተኛ የሙያ ስነ ምግባር ቁርጠኝነት ሊወጡ እንደሚገባ አሳስበዋል። በተመሳሳይ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር በጀግንነት መጠበቅ፣ በሰብአዊነት ማገልገል በሚሉ መሪ ቃላት ለጸጥታ አባላት ሲሰጥ የነበረ የተቀናጀ ስልጠና መጠናቀቁ ታውቋል። በዚህ የምረቃ ስነስርዓት ላይ የሰሜን ወሎ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጠፋ እንደገለጹት ጀግንነት ሀገርን ከመጠበቅ ባሻገር በሰብአዊነት የተጎዱትን መንከባከብ ጭምር መሆኑን ገልጸው ሰልጣኞች ባገኙት ወታደራዊና ሰብአዊ ስልጠና ሀገርን የመጠበቅ አደራቸውን እንዲወጡ ጥሪ አቅርበዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ አቶ ዱባለ አብራራ ደግሞ መከላከያን፣ ፖሊስንና የሰላም አስከባሪን በቁርጠኝነት የሚደግፍ ብርቱና ፈጥኖ የሚደርስ ደጀን መገንባት ለክልሉ ሰላም ወሳኝ መሆኑን አስገንዝበዋል። የሰሜን ወሎ ዞን ዋና አስተዳደር አቶ አራጌ መርደ የተሰጠው የፖለቲካና የወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም በእጅጉ እንዳጎለበተውም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ያላችሁበት መልካም ጊዜን ተመኘን።